ወንዶች በጊዜ ሂደት ለምንድን ነው ፍቅራቸው የሚቀንሰው? ይህ የብዙ ሴቶች ጥያቄ ነው። ለዚህም ጥያቄ ብዙ መልስ ቢኖረውም ነገር ግን ብዙዎቹን የሚያስማማ አንድ እውነታ ልንገርሽ። እዚህ ምድር ላይ ማንም ሰው ፐርፌክት አይደለም። ታዲያ አንድ ወንድ አንቺን ማፍቀር ሲጀምር በሚችለው ነገር በሙሉ ሊያስደስትሽ መጣር ይጀምራል። ታዲያ የሚያደርጋቸውን ነገሮች ትተሽ ማድረግ ያልቻላቸውን ወይም ደግሞ ያላስተዋላቸውን ነገሮች ብቻ እያነሳሽ የምትወቅሱ ከሆነ ስለሚያደርግልሽ ማንኛውም ነገር ግዴታው እንደሆነ እንጂ ወዶሽ እንደሆነ ከፍቅሩ እንደሆነ ባለማሰብ ሳታመሰግኙ ምንም ሳታስተውይለት ስትቀሪ ተጨማሪ ከማድረግ ይልቅ የሚያደርጋቸው ነገሮች በሙሉ ምንም ዋጋ እንደሌላቸው በማሰብ የሚያደርገውን ነገር በጊዜ ሂደት መቀነስ ይጀምራል። ስለዚህ ፍቅሩ እንደቀነሰ ይሰማሻል፣ ጭቅጭቁ ይበዛል፣ የሚያደርገው መልካም ነገር ይቀንሳል። ያ ግንኙነት በጣም አደገኛ ሁኔታ ውስጥ ይገባል ማለት ነው። በእንደዚህ አይነት ሁኔታ ውስጥ ስትሆኑ አንድ ነገር አስተውሉ። በፍቅር ግንኙነት ብቻ አይደለም፣ በምንም አይነት ግንኙነት ውስጥ ሰዎች የሚያደርጉላችሁን መልካም ነገር በማመስገን የሚያደርጉላችሁን መልካም ነገር ማብዛት ትችላላችሁ። ነገር ግን የተደረገላችሁን ነገር ትታችሁ ያልተደረገላችሁ ነገር ላይ ባተኮራችሁ ቁጥር ከዛ ሰው ጋር ያላችሁ ግንኙነት እያሻከራችሁ ትመጣላችሁ። ታዲያ ጥያቄያችሁ በጥቂቱ የተመለሰ ይመስለኛል። ይህን ቪዲዮ ለፍቅር አጋሮች ሼር አድርጉላቸው። ከዚህ በኋላ እንደሚጠቅማችሁ ተስፋ አደርጋለሁ። መልካም ጊዜ